ቦታችን ወደ ቅድስት ቤተክርስቲያን የመራን የሰበሰበን የአባቶቻችን የቅዱሳን አምላክ የእኛም አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የሰው ልጆች ሁሉ መዳንና ነፃነት በማኅፀኗ የተጻፈባት አማላጃችን እናታችን ቅድስት ድንግል ማርያምን ጣዕሟን ባንደበታችን ፍቅሯን በልባችን ልዑል አምላካችን እግዚአብሔር ይሳልልን። እንደ እግዚአብሔር አምላካችን ቅዱስ ፈቃድ ባለን ውስን ጊዜ የምንማርበት የትምህርታችን ርዕስ የአምላካችንን የምስጋናውን ውበት እንመልከት በሚል ይሆናል። እስቲ ቃሉን ከኔ ጋር በሉት። የአምላካችንን በሉ እስቲ የምስጋናውን ውበት እንመልከት። በዚህ ርዕስ ነው የምንማረው። ይህንን ቃል የምናገኘው በቅዳሴያችን ነው። ቤተክርስቲያን ዘወትር በዲያቆኑ በኩል በሥርዓተ ቅዳሴው ጊዜ የምታውጀው አዋጅ ነው። ይሄ ምስጋና የተለየ ምስጋና ነው። ይሄን ምስጋና ራሱ መጽሐፈ ቅዳሴያችን የእግዚአብሔር ምስጋና ብሎ ነው የሚጠራው። የሰው ምስጋና አለ፣ ሰው ለእግዚአብሔር የሚያቀርበው ማለት ነው። ሰው በተለያየ ምክንያት በተለያዩ ሁኔታዎች አንዳንድ ጊዜ ሰውነቱን አስቦ በሰውነቱ ምክንያት የሚያቀርበው ምስጋና አለ። ለምሳሌ ነቢየ እግዚአብሔር ቅዱስ ዳዊት ግሩምና ድንቅ ሆኜ ተፈጥሬያለሁና አንተን ለዘላለም አመሰግንሃለሁ ብሎ ያመሰገነው ምስጋና አለ። ይሄ ከማስተዋል የሚመነጭ ምስጋና ነው። ሰው ስለሞላለት፣ ስላገኘ፣ ስለተሳካለት በዚህ ምድር ላይ ወጥቶ ስኬታማ ስለሆነ ማለትም በስጋዊ መንገድ ስለተሳካለት ብቻ የሚያመሰግን ሳይሆን ሰው ሆኖ በመፈጠሩ ምክንያት እግዚአብሔርን ያመሰግናል። እግዚአብሔር አንድ ታላቅ ሊቅ ምን ይላል? አንተን ያለ ፈቃድህ ሰው አድርጎ ፈጥሮሃል ይላል። ሰውን እግዚአብሔር ማንም ሰው ማመልከቻ አስገብቶ ሰው አድርገህ ፍጠረኝ ብሎ እዚህ ጋር አንድ አፍንጫ አድርግልኝ፣ ሁለት ዓይን አድርግልኝ፣ እንዲያደርግልኝ ሁለት ጆሮ ስጠኝ ብሎ ጠይቆ እሱ ባቀረበው ፎርሙላ መንገድ የተፈጠረ አይደለም እና እግዚአብሔር አስደናቂ አምላክ ነው። ስለዚህ ሰው እግዚአብሔርን ለማመስገን ሰውነቱ ብቻ በቂ ነው። ሌሎችንም ፍጥረታት ብትመለከቷቸው የፈጠራቸው እግዚአብሔር ነው። እግዚአብሔር ሰውን አሁን እኛን እግዚአብሔር አምላካችን ሰው አደረገ። ሰው ብቻ ሳይሆን በመልኩ የተፈጠረን ፍጥረታት አድርጎ ነው የፈጠረን። የእሱን መልክ የምናንጸባርቅ ነን። ከዚህ የተነሳ ሰው ሆኖ በመፈጠሩ ምክንያት ብቻ እግዚአብሔርን ያመሰግነዋል። አንድ ታላቅ የቤተክርስቲያን አባት ቅዱስ አትናቴዎስ ይባላል። እግዚአብሔር ሰውን ከምድር አፈር ሲያበጀው ይላል ልክ እንደ ጥሩ ጠቢብ ሰዓሊ በእሱ ላይ ክርስቶስን እየሳለበት ነበር። ኋላ የሚድንበትን አምላክ ኋላ ወደ ቀደመ ክብሩ የሚመለስበትን መድኃኒት በመልኩ ላይ እየሳለበት ነበር ይላል። ስለዚህ ሰው ከሰውነቱ ብቻ አይቶ ለእግዚአብሔር የሚያቀርበው ምስጋና። ሁለተኛው ሰው ሲደረግለት ያመሰግናል። ሲደረግለት አንድ ጥያቄ ጠይቆ ስለተሟላለት የጠየቀው ጥያቄ ሲመለስለት ለእግዚአብሔር የዚህ የስጦታው ምላሽ የሚሆን ምስጋና ለእግዚአብሔር ያቀርባል። ስለዚህ ከሚደረግለት ተነስቶ ያቀርባል። አንዳንድ ጊዜ ሰው በዝማሬም ያመሰግነዋል እግዚአብሔር። ለምሳሌ መዝሙር በግል ደረጃ እንዳቅማቸው ግጥም ሰርተው ዜማ ሰርተው ለእግዚአብሔር የሚያቀርቡት ምስጋና አለ። ይሄ ከሰው ወደ እግዚአብሔር የሚሄድ ምስጋና እና ሙሉ ላይሆን ይችላል። እግዚአብሔር ያንን ምስጋና ከሰውየው ከአቅራቢው ትህትናና ከሰውየው ከአቅራቢው ራስን መመልከት የተነሳ የሚቀበለው ምስጋና። አንዳንድ ጊዜ ደግሞ የተዋበ ሆኖ ከሰውየው ትዕቢትና ከሰውየው ኩራት የተነሳ እግዚአብሔር የሚጥለው ምስጋና። ምክንያቱም እግዚአብሔር ምስጋና ጎድሎበት የምንሰጠው አይደለም። ከመላእክት ዓለም ለመሳተፍ ያክል የምናቀርበው ምስጋና ነው። እነዚህ የሰው ምስጋናዎች ናቸው። አሁን ግን መጽሐፈ ቅዳሴያችን የሚነግረን ስለ እግዚአብሔር ምስጋና ከእግዚአብሔር ስለፈለቀውና ለእግዚአብሔር ስለሚቀርበው እኛንም ስለሚያከብረው ምስጋና። ይሄ ምስጋና ከምስጋና ሁሉ የተለየ ምስጋና ነው። ልዩ ምስጋና ነው። የተለየ ምስጋና ነው። ይሄ ምስጋና ከጸሎት ሁሉ የሚበልጥ ጸሎት ነው። ይሄ ምስጋና ስለ ሥርዓተ ቅዳሴው ወይም የጸሎተ ቅዳሴው የሚናገር ምስጋና ነው እና ባጭሩ ዛሬ ስለ ቅዳሴ ትንሽ ነገር አሳያቸዋለሁ። ለምንድን ነው? በጣም ብዙ ጊዜ ኦርቶዶክሳውያን ክርስቲያኖች በማታው ጉባኤ በጣም ብርቶች እንሆናለን፣ በዝማሬው ጊዜ ብርቶች እንሆናለን፣ በከበሮ ጊዜ ብርቶች እንሆናለን። ለወንጌል አገልግሎት እንዲህ ስንጠራ
ሲጠራ በጣም ቤተ መቅደስ ግቢ ሞልተን እንታያለን። ቅዳሴ አካባቢ ላይ ግን ብዙዎቻችን ሰነፎች እና የወንጌሉ አገልግሎት ወዴት እንደሚወስደን ራሱ የገባን አይመስለኝም። የወንጌሉ አገልግሎት ሰዎችን ወደ ማስቀደስ እንዲመጡ ነው የሚጋብዘው፣ ሌላ አይደለም። አይታችሁ ከሆነ ወደ ምሕረቱ ያለው እዚህ ነው። አትሮንሱ ያለው እዚህ ነው። በእኔና በእናንተ መካከል ነው ያለው። ከኔ ጀርባ ደግሞ የጸጋው ዙፋን አለ። ሰዎች ሁሉ ሊደርሱበት የሚገባ ዙፋን። ወደዚያ ዙፋን ለመድረስ ሰዎች የማስቀደስ ሲሆን ገንዘብ ማድረግ አለባቸው። ስለዚህ ምንድን ነው የሚለው ይሄ ቅዳሴ? ይህንን ታላቅ ምስጋና እንመልከት እናስተውል ነው የሚለው። የቅዳሴው የምስጋናውን ውበት እንመልከት። ይሄ ምስጋና ከእግዚአብሔር የመነጨ ምስጋና። ይሄ ምስጋና ሰው የደረሰው ምስጋና አይደለም፣ የማይሰለች ምስጋና። ለምሳሌ አሁን መዝሙር እንዘምራለን። በካሴት እንኳን የወጡትን የዘማሪዎቻችንን ዝማሬ ብዙዎቻችን እንዘምራለን። ቁጥር አንድ ያወጣውን በቁጥር አንዱ ጊዜ እንዘምርለትና ቁጥር ሁለት ሲያወጣው አንደኛውን እንረሳለን። እውነት አስብ ነገሩ ካልመለሳችሁ ግን ያላሰብ እውነት አስብ በቃ ቃል እግዚአብሔር ስለሆነ ተናገሩ። እውነት ነው አይደል? ስለዚህ ከሰው ወደ እግዚአብሔር የሚሄድ ምስጋና ያረጃል ማለት ነው። እናስረጀዋለን ራሳችን በሌላው እንተካዋለን። በሌላው በምስጋና በዝማሬ በሙዚቃው ማለት ብትመለከቱ ሰው ሙዚቃ የሚወዱ ሰዎችን ብታያቸው የመጀመሪያው ሙዚቃ ሁለተኛውን ሲያወጣ ይረሱታል። ያረጃል። ይሄ ማለት ነው የሚያረጃ ዓለም ነው፣ የሚያረጃ አስተሳሰብ ነው። ይሄ ምስጋና ግን ቤተክርስቲያን ለ1600 ዓመታት ይዛው የኖረችው ግን የማይሰለች ምስጋና። ለምን? ከእግዚአብሔር ልብ የፈለቀ ምስጋና ስለሆነ፣ ፍጡር ያልደረሰው ምስጋና ስለሆነ የተለየ ምስጋና ነው። ስለዚህ ምን አለ? የአምላካችንን የምስጋናውን ውበት እንመልከተው። በቤተ ክርስቲያናችን ጸሎት፣ በቤተ ክርስቲያናችን ምስጋና ብቻውን ቅዱስ የተሰኘ ወይም ቅዳሴ የተሰኘ ጸሎተ ቅዳሴ ብቻ። ሌሎች ጸሎቶች ቅዱሳን አይደሉም እያልኳቸው አይደለም፣ ግን በመድብል ደረጃ ነው፣ በጋራ ነው የሚታየው። በቤተ ክርስቲያናችን ብቻውን ቅዱስ የተሰኘ መጽሐፍ ቅዱስ ብቻ። ሌሎች መጻሕፍቶቻችን ቅዱሳት ናቸው፣ በጅምላ ቅዱሳት መጻሕፍት እንላቸዋለን እንጂ ብቻውን ቅዱስ አይደለም። ብቻውን ቅዱስ የምንለው መጽሐፍ ቅዱስ፣ ብቻውን ቅዱስ የምንለው ጸሎተ ቅዳሴ። ይሄ ጸሎተ ቅዳሴ በተለይ ቤተ ክርስቲያን ማንነቷ መልኳ የሚታይበት ልዩ አገልግሎት ይሄ ቅዳሴ ነው። ከምስጋና የተለየ ምስጋና ነው። ቤተ ክርስቲያናችን ሊቃውንቱ ሌሊት ቆመው አድረው አይነቱን ዝማሬው መዝሙሩን አገልግለው አድረው የሌሊቱ አገልግሎት በሙሉ ታትሞ ወደ እግዚአብሔር የሚላክበት ትልቁ ቪዛ ቅዳሴ። በጣም ብዙ ሰው ቅዳሴን የሰሞነኛ ስራ ያደርገዋል። ቄሱም እንደሱ ነው የሚያስበው፣ ምዕመኑም እንደሱ ነው የሚያስበው። ምዕመኑም የሚያስበው ቅዳሴ የቄስ ስራ ነው ብሎ ነው የሚያስበው። በጣም እና ትልቁ ከእግዚአብሔር ጋር ጥልቅ ህብረት የሚያደርግበት ልዩ አገልግሎት እንደሆነ ቅዳሴ አያውቅም። ስለዚህ ነው ይሄን ታላቅ ቅዳሴ እናስተውል ነው የሚለው ክርስቲያኖች። ቅዳሴ አምላካችን እግዚአብሔር የዓለምን መርገም በክርስቶስ በኩል ያስወገደበት ታላቁ የሕይወት መስዋዕት የሚሰዋበት ልዩ አገልግሎት ነው ቅዳሴ። አባቶች በብሉይ ኪዳን ዘመን የሰዎች መስዋዕት ሰውን ወደ ቀደመ ክብሩ ሊመልሱ አልቻለም። በጣም ብዙ በጎች አርደዋል። በጣም ብዙ መስዋዕት ኦሪት ሰውተዋል። በጎችን መርጠዋል። ቀንዱ ያልከረከረ ጥፍሩ ያልረዘረዘ መልካም በግ መርጠዋል። የሰባውን መርጠዋል። ነገር ግን የሰውን መርገም ሊያስወግደው አልቻለም። በአንድ ቀን የፋሲካ በዓል 5500 በላይ በግ ያረደ ኢዮስያስ የሚባል ንጉሥ አለ። የፋሲካን በዓል ሪከርድ የሰበረ ማለት ነው። በየሰው ቁጥር ልክ የሚታረድ ስለሆነ የፋሲካው በግ የሰው ቁጥር ከመጨመሩ የተነሳ 5500 በግ አርዷል። በጎቹም ከአንድ ቀን ሊያልፉ አልቻሉም። ከዕለት አላለፉ። ሰዎቹንም ወደ ቀደመ ክብራቸው ሊመልሷቸው አልቻሉም። አማናዊ በክርስቶስ የተሰዋበት የተለየ አገልግሎት ነው ቅዳሴ። በመምህር ገሌ ልክ የሚታይ ሳይሆን ክርስቶስ ራሱ ወርዶ የሚያገለግለው አገልግሎት። ወርደው ክርስቶስ ራሱ ነው የሚቀድሰው። ሁለቱ ቄሶች እንደ ዮሴፍና እንደ ኒቆዲሞስ ራሱን በመስቀል ላይ አሳልፎ የሰጠውን ጌታ ወደ መቃብር ያወረዱ ሁለቱ መስለው ነው የሚቆሙት። አዲስ መቃብር በተሰኘ በምዕመናን ልብ ውስጥ ለማኖር ለመላላክ የሚገኙበት እንጂ ቅዳሴውን የሚቀድሰው ራሱ ክርስቶስ ነው። እና ሰው ክርስቶስ በሚቀድሰው ቅዳሴ እንዴት አይገኝም? አያችሁ፣ እንዴት አይገኝም? ቅዳሴ የተለየ ነው።
ቅዳሴ ሰማይ የሚወርድበት ምድር የሚያደርግበት ነው። የተለየ ነው። እኛ ኦርቶዶክሳውያን ክርስቲያኖች በቅዳሴ ጊዜ ስንጠራ፣ በቅዳሴ ጊዜ ስንቆም እናደርጋለን። ታውቃላችሁ? እናደርጋለን። ልባችን አካለ ስጋችን አይደለም መንፈሳችን ያደርጋል። ከመላእክቱ ህብረት ጋር አንድነት ይፈጥራል። በቅዳሴ ጊዜ ሰማያዊ ቋንቋ ነው። ከምድራዊ አስተሳሰብ ከምድራዊ ቋንቋ እንለያለን፣ እንወጣለን። ተመልከቱ፣ ይሄ ቅዳሴ ክርስቲያኖች የሚያደርጉበት ነው። ሰማይ የሚወርድበት ነው። ከዚህ ከምድራዊ አስተሳሰብ የምንወጣበት ነው። ስለ ሽሮ፣ ስለ በርበሬ፣ ስለ ስንዴ፣ ስለ ጭቅ ምድራዊ ጉዳዮችን የማናስተናግድበት የተለየ ሰዓት፣ ሐዘን በምድር የገጠመንን ሐዘን ሁሉ የምንረሳበት የተለየ ሰዓት ቢኖር የቅዳሴ ሰዓት ነው። ይህንን ታላቅ አገልግሎት ነው ልነጽር ስለ ስብሐቱ ለአምላክነ የአምላካችንን የምስጋናው ውበትን ለመልከት የሚለው አያችሁ፣ የተለየ ነው። በቅዳሴ ጊዜ እግዚአብሔር ወልድ በአካል የሚገኝበት ነው። በአካል በቤታችን እንደሚገለጠው አይደለም። መስዋዕት ሆኖ የሚወርድበት ነው ራሱ ክርስቶስ። በቅዳሴ ጊዜ መስዋዕቱን ለመለወጥ መንፈስ ቅዱስ በመንበሩ ላይ የሚከብበት ሰዓት ነው። በቅዳሴ ጊዜ እግዚአብሔር አብ መስዋዕቱን ለመቀበል የሚወርድበት ሰዓት ነው። ታላቅ ሰዓት ነው። ታላቅ ሰዓት። እኛ በተለምዶ ታቦት ብለን በምንጠራው ታቦት ማለት ማደሪያ ማለት ነው፣ ሌላ አይደለም። በነገራችን ላይ ኦርቶዶክሳዊ ቤተክርስቲያን የብሉይ ኪዳን ታቦት የላትም። የአዲስ ኪዳን ታቦታችን መሠዊያ ይባላል። የክርስቶስ ደም የሚፈስበት የክርስቶስ ሥጋ የሚቆረስበት የተለየ መሠዊያ ነው። ቤተክርስቲያን ፍጥረትን በተለየ ሁኔታ የምትቀድስበት የተለየ አገልግሎት ቢኖር ቅዳሴ ነው። ቅዳሴ ነው። መቅደሱ ሳይቀር የሚከብርበት አያችሁ። እኛ መቅደሳችንን ድንጋይ አንለው፣ ታቦታችንን እንጨት አንለው። ለምን? መጀመሪያ ስናመጣው እውነት ነው ድንጋይ ነበረ፣ ስናመጣው እውነት ነው እንጨት ነበረ። ልክ ግን ለክርስቶስ ክብር ከቀረበ በኋላ እንዲህ አይነት ስም አንሰጥም። አያችሁ፣ እግዚአብሔር አዳምን መጀመሪያ ከምድር አፈር ነው አይደል ያበጀው? አይደል? አዳም ከምንድን ነው የተበጀው? ከምድር አፈር ካበጀው በኋላ እስትንፋስን ምን አለበት? እግዚአብሔር እፍ አለበት። አዳምም ሕያው ነፍስ ያለው ምን ሆነ? ሰው ሆነ። አዳም የእግዚአብሔርን እስትንፋስ ከተጋራ በኋላ አፈር አንለው። እንደውም አንድ ልጅ ምን ይላል? አምብሮስ የተባለ ልጅ ሰውን አፈር የሚለው ኑፋቄ ነው የሚለው። ሰው አፈር አይደለም። አያችሁ፣ ሰው አፈር ነው የተባለው ከእግዚአብሔር በተጣላ ጊዜ ነው። ኦ አዳም መሬት አንተ ወትገቡ ውስተ መሬት ነህና ወደ መሬት ትመለሳለህ የተባለው በኃጢአት ምክንያት የእግዚአብሔርን እስትንፋስ ሲያስወግደው እንጂ ሰው እስትንፋሱን ከተጋራ በኋላ አፈር አይደለም። ልክ እንደዚህ ነው። ለእግዚአብሔር ክብር የቀረቡ ነዋያት በሙሉ አያችሁ በቀደመ ስማቸው አይጠሩም። ነውር ነው። ይሄ ነውር ነው። ቤተ ክርስቲያናችን የእግዚአብሔር ፍጥረታቱን በሙሉ የእግዚአብሔር የክብሩ መገለጫዎች ነው ያደረገቻቸው። እግዚአብሔር ፍጥረቱ መልካም ነው፣ ፈጠረ መልካም እንደሆነ አየ ነው የሚለው። እግዚአብሔር በፍጥረቱ አልተጸጸተም። ይህን ፍጥረት ባልፈጠርኩት ኖሮ አላለም። እግዚአብሔር ዛፉንም ሲፈጥረው በእግዚአብሔር ፊት መልካም ነው። ቤተ ክርስቲያን የተጠቀመችው እንደ ጣዖት አይደለም የምትጠቀመው ቤተ ክርስቲያን ለእግዚአብሔር ክብር ነው። እስቲ ለእግዚአብሔር ክብር በሉ። አለቀ። በፍጥረቱ በኩል እግዚአብሔር ነው የምታሳየው፣ ሌላ የለም። ስለዚህ ተመልከቱ፣ የተለየ ነው። የክርስቶስ ደም የሚፈስበት ነው። የክርስቶስ ቅዱስ ሥጋው የሚከብርበት ነው። መሠዊያችን የሚከብርበት በደም የተለወሰ መሠዊያ በደመ ክርስቶስ የተለወሰ በደመ ክርስቶስ የታጠበ መሠዊያ ነው ያለን። የከበረ መሠዊያ ነው። በታቦቱ ፊት ስንሰግደው ማንም ጎረምሳ ተነስቶ እንደሚናገረው አይደለም። ክርስቲያኑ በታቦቱ ፊት ስንሰግድ ያ የክርስቶስ ደም አልፋ ኦሜጋ ኢየሱስ የሚል ስም የተጻፈበት መሠዊያ ነው ያለን። ይዘን የምንወጣው ይህ። ስለዚህ ተመልከቱ፣ እግዚአብሔር እኛን ብቻ ሳይሆን እነዚህ መሠዊያውን በሙሉ የሚያከብርበት የተለየ ሰዓት ነው፣ የቅዳሴ ሰዓት። ልነጽር ስለ ስብሐቱ ለአምላክነ የአምላካችንን የምስጋናው ውበት እንመልከት፣ እናስተውል ነው። የተለየ ነው ቅዳሴ። ክርስቲያኖች በጣም በሚደንቅ ሁኔታ ለምሳሌ ዛሬ ቀኑ ምንድን ነው? ጮኮልና ነገር በደንብ ነገር እኔ አሁን እዚህ ስቆም አራተኛ ጉባኤ ነው ዛሬ ከጧት ጀምሮ አራት። ምን ሆናችሁ ነው እናንተ የደከማችሁ? ዛሬ ቀኑ ምንድን ነው? ተናገሩ ብላችሁ ስትናገሩ ትምህርቱ ስለሚቀመጥላችሁ የእናንተ ድምፅ ፈልጌያለሁ አይደልሽም? እንዲቀመጥ ነው ለእናንተ። እሺ እንድትጠቀሙ ማለት ነው። ሌላ ምንም አለ እንጂ ሰማይ ስንዲሆን እኮ መውረድ ይቻላል።
ችግር ግን እናንተ እንድትጠቀሙ ዛሬ ቀኑ ምንድን ነው? እሑድ ነው። በቃ እኛም እሑድ ነው የምንለው። በጣም ከሄድን ሰንበተ ክርስቲያን እንለዋለን አይደለም። ውጭም ብትሄዱ ኦርቶዶክስ ያልሆነው ሌላ ሰው አንድ ኢትዮጵያዊ ብትጠይቁ ቀኑ ምንድን ነው የምትሉት? ምን ይላቸዋል? እሑድ። በጣም የሚገርማችሁ ግን በቅዳሴ ሰዓት እሑድ አይደለም፣ ዓርብ ነው። ዓርብ ነው ቀኑ ራሱ እንደ ትዝታ አይደለም። ዓርብ እውነተኛው ዓርብ ነው የሚመጣው። ለዚህ ነው ቄሱ ምን ይላል? ሚ መጠን ግርት ዛቲ ዕለት ወጽት ዛቲ ሰዓት እንተ ይወርድ መንፈስ ቅዱስ እንተ ይወርድ ባቲ መልዕልተ ሰማያት። ይቺ ቀን እንደምን የምታስደንቅ ናት! ይቺ ሰዓት እንደምን የምታስፈራ ናት! መንፈስ ቅዱስ ከላይ ከሰማይ ሰማያት የሚወርድባት ይሄንንም መስዋዕት የሚሰውርባት ይላል። አያችሁ፣ ዓርብ ነው ያ ሰዓት፣ የተለየ ሰዓት እና ሰው እንዴት ከዓርብ ይቀራል? ከዓርብ እንዴት ይቀራል? አርፍዶ እንዴት ይመጣል? ጤነኛው ሰው በሰንበተ ክርስቲያን እንዴት? ቅዳሴ የቤተ ክርስቲያን የሰርግ ቀን ነው። የሰርግ ቀን ነው። የሙሽርነታችን ቀን ነው። እየሰማችሁ ነው? የምን ቀን አልኳችሁ? ሰው ያገባችሁ ሲጃችሁ ነው። ትዳር ያው አግብታችሁ ያገባችሁ ድጋሚ ማግባት የማትፈልጉ ስለዚህ ያገባችሁ ነው ያወጣው ማለት አውጥ እሺ ያገባ እሺ ግራ የተጋባ እና ታዲያ ምን እኮ ያላገባም ላይ ያገባም ላይ ሰው ካላወጣ ግራ ገብቶታል ማለት ነው። እውነትስ እስቲ ተመልከቱ። አንድ ሰው የሰርጉ ቀን የሚጋባበት ቀን ካልሞተ በቀር ይቀራል? አይቀርም። ካልሞተ በሕይወት ካለ ቢታመም እንኳን ተደግፎ ይመጣል። የሰርጉ ቀን አይቀርም። ቅዳሴ የሙሽርነት ቀን ነው። ቤተ ክርስቲያን ለሙሽራው ለክርስቶስ የምትታጭበት ቀን ነው። ቤተ ክርስቲያን ብእሲተ በጉ የበጉ ሚስት ትባላለች። የበጉ ሚስት አንዲት ሚስት ከባሏ ዘር ተቀብላ ጸንሳ ወልዳ ባሏን አባት እንደምታደርገው ቤተ ክርስቲያንም በመንፈስ ቅዱስ ጸንሳ በጥምቀት አምጣ ወልዳ ክርስቶስን አባት ታደርገዋለች። አባት ጥምቀት ለቤተ ክርስቲያን ምጥ ነው። ስለዚህ ተመልከቱ፣ ጥምቀት ለቤተ ክርስቲያን ምጥ ነው። ቤተ ክርስቲያን ልጆችን በከንቱና ለከንቱ አትወልድም። አንዳንድ ጊዜ እናቶች ልጆች ይወልዳሉ፣ ልጆቻቸው ሳይባረኩላቸው ሲቀሩ ምነው ሆዴ ውስጥ ውሃ ሆነ በቀረ ይላሉ። ታውቃላችሁ፣ ድሮ እናቶች ይላሉ ምነው ባልወለድኩ ኖሮ የገሌት ልጅ ከምባል የገሌት እናት የገሌ እናት ከምባል ይላሉ ልጆቻቸውን አልባሌ ስፍራ ሲያገኙ። ቤተ ክርስቲያን እኛን የምትወልደን ለከንቱ አይደለም፣ ለመንግስተ ሰማያት የምትወልደን። ስለዚህ ቤተ ክርስቲያን በዚህ ከበጎ የበጉ ሚስት ትባላለች። ለዚህ ነው አንድ ሊቅ ምን ይላል? ይህ ሙሽራ ድንቅ ሙሽራ ነው፣ በቀራንዮ ሰርግ ቤት በመስቀል ላይ ተዳረና ይላል። ተመልከቱ፣ ሌሎች ሙሽሮች አሉ። የዚህ ዓለም ሙሽሮች በሰርጋቸው ድምተኛ ይጠራሉ፣ በጋርዶ ያበላሉ፣ እነሱም ይበላሉ አለና ይህ ሙሽራ ግን ክርስቶስ የተለየ ሙሽራ ነው። በቀራንዮ ሰርግ ቤት በመስቀል ላይ ተዳረና ቤተ ክርስቲያንን በወርቅ ደሙ ቀለበትነት አጨና ብሉይ ብሎ ጠራ። ራሱን መብል ያደረገ በደሙ ቀለበትነት ቤተክርስቲያን ያጨ። ለዚህ ነው ቅዱስ ጳውሎስ ምን ይላል? እናንተን ይላል እንደ ንጽሕት ድንግል ለክርስቶስ አጭቻችኋል፣ ለክርስቶስ። ስለዚህ ተመልከቱ፣ ይሄ ሰዓት ለቤተ ክርስቲያን የቅዳሴው ሰዓት የሙሽርነቷ ሰዓት ነው። ለአንድ ክርስቲያን የሰርጉ ቀን ሊቀር አይገባል። ይሄን ነው እናስተውል። ንነጽር ስለ ስብሐቱ ለአምላክ ነግር ናያችሁ። የአምላካችንን የምስጋናውን ውበት እንመልከት። ጌታችን ይህን ቅዳሴ በቤተ አልዓዛር ለእኛ የሰራልን ቤተ ክርስቲያን ለዘመናት በዘመናት በዚህ በምድር ላይ ክርስቶስን ለመግለጽ ክርስቶስን ለማሳየት ክርስቶስን ለመምሰል የክርስቶስን ክህነት ለመጠቀም ትልቁ አገልግሎቷ ቅዳሴ ነው። ክርስቶስ የሰራው በማቴዎስ ወንጌል በምዕራፍ 26 ላይ ታገኙታላችሁ። ቀድሷል ክርስቶስ። ትናንትና በዓለ ቤተ ክርስቲያንን ስታከብሩ ሰምታችኋል። ክርስቶስ በመጀመሪያዊቱ ቤተ ክርስቲያን ቀድሶ ደቀ መዛሙርቱን አቅርቧል። የቤተ ክርስቲያን ሕይወት ነው። ስለዚህ አንድ ክርስቲያን በሰንበተ ክርስቲያን ማለዳ ተነስቶ ሌሊት ወደ ቅዳሴ መምጣት ይጠበቅበታል። ብዙዎቻችን ሰነፎች ነው። ያው የፈረደበት ታምረ ማርያም አለ። በቃ እሷ እንደምን የጄንስ ማለት ነው። ይኸውልህ ታምረ ማርያም የሚነበበው ከቅዳሴ በፊት በኋላ ትሰማላችሁ። እውነት ነው፣ ሁሉም ቦታ ይሰማል። በኋላ ግን ይኸውላችሁ ለትርኢት ትምህርት ነው። አባቶቻችን ለሰነፎች ነው ያዘጋጁት ቅዳሴ ቤት።
ታምረ ማርያም ታምረ ስለማንሰማው እንጂ በትክክል በፊት እንደሚነበብ ይገባል ነበር። መተንም እንኳን ሰማው ግን ታምረ ማርያም እየተነበበ ሄደው ይሄ አይቆምም እንዴ እንላለን። እኛ እንኳን ሰማው እኛ ምንድን ነው እንደ ኩል ፍልስጣ መዝገብ ይዘን ነው እንቆም። እኛ እንዴት ሰይጣን እንደሚጫወትብን አይታችኋል። አንመሰጥም እኛ ራሳችን እንጂ ሰው ቢሰማ በትክክል ምንድን ነው የሚለው ቄሱ ለክርስቲያን ሁሉ የእመቤታችንን ተአምር መስማት ቀላል አይምሰለው የከበረ ገናና ነውና ወንዶችም ሴቶችን መስማትን አያሻግሩ ይልና አንድ ክርስቲያን ተአምሯን ሰምቶ ሥጋው ደሙ ተቀብሎ ወደ ቤቱ ምን ሰምቶ ከዚያ ይቀበላል። እሺ በዚህ ነው ዋል በዚህ ተአምረ ማርያም መዳረሻ ነው። ወደ ዋናው ምንድን ነው? ቅዳሴው ዋናው ቅዳሴው። ስለዚህ ክርስቲያን በቅዳሴ በነገራችን ላይ ቅዳሴ ማስቀደስ ማለት የክርስቶስ ቁስል አጠገብ መቆም ማለት ነው። እንዴት ክርስቶስ ቁስል አጠገብ እንርቃለን ወዳጆቼ? እንዴት ብርድ ልብሳችን ከክርስቶስ ቁስል አጠገብ ያርቃል? እንዴት ያርቃል? እኛ አሁን ድል አለ በስም የምንለው ፉከራ ነው። ማምላክ ምንም ሳናሸንፍ ድል አለ በስም እኔ ይገርመኛል። አንዳንዴ ስናሸመሽም ራሱ ይገርመኛል። ሁለት ነገር ይገርመኛል ልንገራችሁ። ስፖርት ቤት ውስጥ በሙዚቃ የሚጨፍሩ ሰዎች ይገርመኛል። አንዳንድ ሙዚቃ ጦርነት ነው የሚያውጀው፣ ግን ሰው ይልበት ምን አይሰማም። ምን እያለ ነው አይደል? እና መዝሙራችንስ ምን እያለ ነው አይደል? አንሰማም። እየተሸነፍን ስለዚህ መዘምር አለብን። ይሄ ፖለቲካ ነው ሳናሸንፍ ማለት ክርስትና እውነት ነው። ዝማሬ እውነት ነው አይደል? እውነት አይደል? ሞዲፋይ ካናረገው እውነት ነው አይደል? እና እኛ ብዙ ጊዜ ምን አድርጎናል? ብርድ ልብስ አንዳንዶቹ እናቶች ምን ያደርጋሉ? ኧረ ቄሶቹ ሳይመለሱብኝ ልጅ የላቆም ልጃቸውን ከው አምጥተው እዚሁ ከው እንዳሉ መጥተው እንደዚያው እንደምን ምናምን እየሮጡ ይላል። ይሄ በሽታ ነው። ይሄ ካንሰር ይባላል። የነፍስ ካንሰር ግን እኔም እንደሚገርመኝ ልንገራችሁ ሴቶች፣ አንድ ነገር ልንገራችሁ። የወለዳችሁ አንድ ነገር ልንገራችሁ። ልጄ ለአቅርቦ ብላችሁ ትመጡና አንድ ቀን ግን ራሱ ልጃችሁ እማዬ አንቺ ለምን አትቆርቢ ቢል ምን አይ አባይ ቤቢ ይሄ ከረሜላ ነው እኔ ያልከበልኩት አይሳዝም። አይታችኋል። እና እኛ ምን መሰላችሁ ክርስትናችንን የሆነ ሰይጣን በአውደ ምሕረት አካባቢ እየተጫወተብን ወላይታ አምላክን በአውደ ምሕረት አካባቢ እየተጫወተ አውደ ምሕረት አካባቢ በምናሳየው ሾው ብቻ እየቀለደብን ነው። ዲያብሎስ መሻገር አለብን። ንነጽር ስነ ስብሐቱ ለአምላክነ የአምላካችንን የምስጋናው ውበት እንመልከት። የተለየ ነው። ቤተ ክርስቲያን ቅዳሴ አንድ 3 ክፍሎች አሉ። አንዳንዶቹን ማለት የምነግራችሁ ከሰዓታችን አንፃር 3 ክፍሎች አሉ። የመጀመሪያ የዝግጅት ጊዜ፣ ይሄ ጊዜ ቤተ ክርስቲያን የነገስታቱን ንጉሥ ክርስቶስን ለመቀበል የምትዘጋጅበት ሰዓት። አሁን ጠቅላይ ሚኒስትራችን አዳማ ሲመጡ ሽርጉዱ እንዴት ነው? ከዋዜማው ጀምሮ አይደለም ወደ ጭራም ያልፋካ አየህ። እግዚአብሔር ክርስቶስስ ወዳጅ ክርስቶስ ማንን ነው የምንቀበለው? ቅድም ብያለሁ፣ የሚመጣው በአካል ነው። ክርስቶስ በአካል ያንን ነው የምትቀበለው ቤተ ክርስቲያን። መጀመሪያ ይሰማል፣ ደወል ይሰማል። የተጋቡ ደወል ተሰብሰቡ ነው የምትለው ቤተ ክርስቲያን። ምን ወደ ቀራንዮ ይዣችሁ ልወጣ ነው። ወደ ቀራንዮ ከቤታችን ወደ ቤተ ክርስቲያን ለቅዳሴ ስንመጣ ከሊቶስጥራ ወደ ቀራንዮ እየወጣን ነው ማለት ነው። ጉዞ ላይ ነን። ወደ ቀራንዮ ወደዚያ ነው። ከዚያ በኋላ ተመልከቱ፣ ገና በዝግጅቱ ጊዜ ደወል ካሰማች በኋላ ቤተክርስቲያን ተነሱ ነው። የቤተክርስቲያን ልጆች በሙሉ ያን ደወል ሰምተው አይተኙም። እኔ የሚገርመኝ በቀን ውስጥ በአንድ ዕለት ስንት ሰዓት አለ? ስንት 24 ሰዓት አለ። በሳምንት ውስጥ 24 በአንድ ሰዓት በ7 አባዙ እግዚአብሔር በሳምንት የሰጠን ሰዓት አስባችሁታል? ሰው እንዴት ቢያንስ ለእግዚአብሔር በሳምንት 2 ሰዓት ይከለክለዋል? እንዴት 2 ሰዓት ይከለክለዋል? እኮ ጋፋፍነት። እግዚአብሔር በሰጠን ጊዜ አልፈለገም ማለት ነው። አልፈለገም። ስለዚህ የተለየ ነው ቤተክርስቲያን
ቅዳሴ የቄስ ስራ ብቻ አይደለም። ይበል ካህን፣ ይበል ዲያቆን፣ ይበል ሕዝብ የሚል አለ። ሕዝብ ተሰጥኦ ይመልሳል። የሦስቱ ኅብረት ነው ቅዳሴ። መላእክት ይወርዳሉ፣ የእኛን ቋንቋ ይሰማሉ፣ ምስጋናችንን ይሰሙታል። የምንቀድሰው ቅዳሴ እነሱ ሊቀድሱት ነው፣ ያውቁታል። አንዳንድ ዝማሬዎቻችን እንደውም እስክስታ ምናምን ስላላቸው ምን እያደረጉ ነው ብሎ ሊታዘቡ ይችላል። ቅዳሴው ግን ያውቁታል፣ መዓዛው ይስባቸዋል። ታውቃላችሁ። እና ቅዱስ ሚካኤል የሚሳልበት ነው፣ ገብርኤል የሚሳልበት ነው። ንጉሳቸው ነው የሚመጣው፣ ሥላሴ ነው የሚገለጠው። ስለዚህ ቤተክርስቲያን ዝግጅት ታደርጋለች። በቤተ መቅደሱ ካህናቱ ልብሳቸው ላይ ጸሎት ይደረግበታል። ፀሐዩ ላይ፣ መስቀሉ ላይ፣ እያንዳንዱ ለቅዳሴ የሚውሉ ነዋያት ላይ በሙሉ የከበረ ጸሎት ይደረግበታል። አሁን ቅዳሴ የሚቀድስበትን ልብስ ቄስ ሰፈራችሁ ለብሶ መጥቶ ያውቃል? ለምን? ቄስ አይለብስም። እንደ ክርስቶስ ቀሚስ ነው ያለብስ። ደም ይፈሳት የነበረችው ሴት በእምነት ቀሚሱን ነካ፣ ኃይል ከኔ ወጣ ብሎ ክርስቶስ እንደመሰከረ በእምነት ብንነካው የምንፈወስበት ነው። ስለዚህ ታላቁን ንጉሥ ለመቀበል ቤተክርስቲያን ትዘጋጃለች። ካህኑ ይናጻል፣ እጁን ይናጻል። እጁን ከታጠበ በኋላ ካህኑ ቢበላው እንኳን ራሱን ማከክ እንደማይችል ታውቃላችሁ። ቢበላው። ለዚህ ነው አንድ ሊቅ ምን ይላል? ቅዳሴ ቄሱ ሲገባ፣ ካህናት ወደ ቅዳሴ ሲገቡ በእሳት ባህር ውስጥ እንደቆሙ ሸንበቆች ይመለከታቸዋል። ሸንበቆ ውስጥ እንዴት እሳት ውስጥ ሸንበቆ እንዴት ሊቆም ይችላል? እዚህ ታላቅ የእሳት ባህር ውስጥ ነው የሚገቡት። የተለየ ዝግጅት ታደርጋለች ቤተክርስቲያን። ከዚያ በኋላ ቤተክርስቲያን ይሄን አድርጋ ከቤተልሔም እንደምታውቁት መስዋዕቱ ይመጣል። ቃጭል ያሰማል ዲያቆኑ። ቃጭል ይሄ ቃጭል ዝም ብሎ አይደለም። ቃጭሉ ቃለ ዓዋዲ ነው። የቅዱስ ዮሐንስ መጥምቅ ድምፅ ነው። ነዋ በጎ ለእግዚአብሔር። ይኸው በቤተልሔም ተወለደላቸው። የምትጠብቁት በግ፣ ዓለም የጠበቀው በግ፣ ይስሐቅ የጠየቀው በጉ የታለ ብሎ የጠየቀው ይስሐቅ ከሞት የታደገበት፣ ይስሐቅን ከሞት የታደገበት አማናዊ የእግዚአብሔር በግ ይኸው ተወለደላቸው። ይሄን የምስራች መስማት ማለት ነው ማስቀደስ። ከዚያ ቤተ መቅደስ ይገባል። ቤተ መቅደስ ሲገባ መጋረጃው ይዘጋል። እንደምታውቁት እናንተ አታዩትም ማለት ነው። መጋረጃው ይዘጋል። መጋረጃው የሚዘጋው ከእናንተ የሚሰወር ምንም ነገር ኖሮ አይደለም። አንዳንድ ሰዎች እንደዚህ ይሉናል። አሁን ቲክቶክ ላይ ምናምን ሰማል። ደፋሮች አሉ። ከዚህ ቤተክርስቲያን ይወጡና ቄስ ነኝ ምናምን ነበርኩ ይልና መቅደሱ እኮ ተዘግቶ ምናምን ይላል። እኔ የሚገርመኝ ምን ታውቃላችሁ? ምንፍቅናው ብቻ አይደለም፣ ሰይጣን ህሊናውን እንዴት እንደሚያሳውረው በማለት እኛ የሌለን እስኪመስል ድረስ ማለት ነው። መጋረጃውን ቤተክርስቲያን የምትዘጋው የክርስቶስ እርቃን እንደምታውቁት መስቀል ላይ በተሰቀለ ጊዜ ፀሐይ እርቃኑን አላሳይም ብላ ጨልማ ያን ነው የምታሳየው ቤተክርስቲያን። ያን ነው ጨልማለች። ከዚያ መንበራችን አለ። ስንት መንበራችን ስንት መስኮት አለ? አታዩትም? በደንብ አታዩ? ስንት አለ? ሶስት ብቻ አራት አለ። አራት መስኮት እውነት ነው። ሶስቱ ነው ክፍት የሚሆነው። አንዱ በስዕለ ማርያም ይዘጋል አይደለም? አራት አለ። አራቱ መስኮት ቤተ ክርስቲያን ለአራቱ ማዕዘን በአራቱም ማዕዘን ላሉ ፍጥረታት ሁሉ የተሰጠች መሆኗን ነው የሚያሳየው። የገሌ የምትባል አይደለችም። ለዚህ ነው ቅዱስ ዳዊት ምን ይላል? በመዝሙረ ዳዊት መዝሙር 80 ቁጥር 9 ላይ እንዲህ ይላል፣ አጸደ ወይን አፍለስከ ግብጽ ይላል። ከዚያ ቀጥሎ የሚለው ወፀይከ ፍኖተ ቅድሚሃ ወተከልከ ሠራዊሃ ወመልአት ምድረ፣ የወይንን ግንድ ከግብጽ አፈለስከ ወጣ ይልና በፊቷ መንገድን ጠረክላት፣ ሥሮቿንም ተከልክላት፣ ምድርንም መላች ይላል። እቺ ቤተ ክርስቲያን ናት። በፊቷ መንገዱን በመከራ የጠረገላት ክርስቶስ ነው። በቤዛነቱ የጠረገላት ክርስቶስ ነው። የተከላት እሱ ነው። በደሙ የተተከለች ነው። ምድርን እንድትሞላ አራቱ እነዚህ ናቸው። የሚያሳየኝ ነው። አንዱ በስዕለ ማርያም ይዘጋል። የትም ቤተክርስቲያን ብትሄዱ መንበሩ ላይ ማን ስዕል ያለ? የማን መድኃኒዓለም ብትሄዱ የመድኃኒዓለም ያለ የእመቤታችን። ለምን የእመቤታችን? ይሄ ቀኖና ሐዋርያት ነው። መንፈስ ቅዱስን ሐዋርያት ሲቀበሉ መካከላቸው ያደረጉት ማንን ነው? ድንግል ማርያም። መንፈስ ቅዱስ የሚወርድበት ሰዓት ነው። ቅድም ነግሬያቸዋለሁ። እንተ ይወርድ እምእልዕልተ ሰማይ፣ ከሰማይ መንፈስ ቅዱስ ይወርዳል።
ስለዚህ ስለ ማርያም ሶስቱ መንበር አለ። ሶስቱ መንበር ላይ መስኮቶች አሉ። ሶስቱ መስኮቶች ላይ ሁለቱ ቄሶች ንፍቁና ዋናው ቄስ መስዋዕቱን ይቀበላል። በሶስቱ ነው። ይሄ ዲያቆናቱ ያውቁታል። በሶስቱ በኩል ማለት ለምንድን ነው የሚቀባበሉት? ክርስቶስ በሐና በቀያፋና በጲላጦስ አደባባይ በለፍርድ መቆሙ። ታዲያ ወዳጆቼ ከዚህ በላይ ክርስቶስን ቤተክርስቲያን እንዴት ትሰብካለች? ወዳጆቼ የት ነው የምንፈልገው ክርስቶስን? ከፓስተር ጭንቅላት የሚጸነስ ክርስቶስ አለ? ፓስተር የሚጸንሰው ክርስቶስ አለ እንዴ? የት ይላል? ጎረምሳ ዝም ብሎ በስድስት ቀን ስልጠና እያታለለ በጆሮ ሹክ እያለ መልካም አደርጋለሁ የሚል አንድ ጎረምሳ የሚሰጥ ክርስቶስ አለ? የለም። ቤተክርስቲያን ናት የምትሰጥ ክርስቶስን። ወዳጆቼ የተቀበለችውን እሱ ቤተክርስቲያን ናት። ቤተክርስቲያን ናት። ይሄን ነው የሚያሳዩ ካህናቱ በደንብ። እነዚህ ሶስት አደባባዮች እነዚህ ናቸው። ፈጣሪ ዓለማት ሲሆን የነገሥታት ንጉሥ ሲሆን በእኛ ባህሪ የተገለጠ አምላካችን በእነዚህ ሶስት ፍጡራን ፊት ችሎቱ እንኳን በቀያፋ ደጅ ድንግል ማርያም እናቱ እንኳን ችሎቱን እንዳትሰማ በር ተዘግቶባት ተዘግቶባት እነዚህ ሶስት አደባባዮች ታሳያለች ቤተክርስቲያን። ከዚያ በኋላ ቄሱ አሃዱ ይላል። እናንተ አሁን መንገድ ላይ የመጣችሁ አሃዱ ሲባል ምን ታደርጋላችሁ? ለምን? ያው ሰኔ ስለሆነ ፈተና ለምን ቆሙ? ዝም ብለህ የሆኑ ሰዎች ሲቆሙ ስላየን ቄሱን ቀጥ ነው የሚለው። አሃዱ ሲል እጁን ይዘረጋል፣ ቀጥ ብሎ ይቆማል። ይሄ የምስክርነት ሰዓት ይባላል። ቄሱ የሚያምነውን አምላክ ነው የሚጠራው። አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ። የማምነው በዚህ ነው፣ ልዩ ሶስት በሆነ በዚህ የባህሪ አንድነት ባለው በዚህ አምላክ ነው የማምነው እና ቀጥ ብሎ መቆሙ እምነቴ የጸና ነው እያለ ጌታ ምን አለ በወንጌል? እነሆ ጴጥሮስ አንተ ዓለት ነህ፣ በአንተ ዓለትነት ቤተክርስቲያን እሰራታለሁ፣ የሲኦል ደጆች አይችሉም። በሌላም ስፍራ እንዲህ አለ፣ ቃሌን ሰምቶ የሚተገብረው እርሱ ቤቱን በዓለት ላይ የሰራብንን ሰው ይመስላል። ነፋስም ነፈሰ፣ ጎርፍም ጎረፈ፣ ቤቱ ግን አልወደቀም ይላል። አልወደቀም። የማንወድቅበት እምነት ቀጥ ብለን የምንቆመው ለምንድን ነው የምንወድቀው ታዲያ? እንደሚወዛው ሸምበቆ ለምን ነው? ምነው ችግሩ? ንግድ ኦርቶዶክሳውያን ሆነን ለመኖር የቸገረ ምንድን ነው? አዲስ እንደመራለ እኔ ደግሞ በጣም የሚገርመኝ ነገር ልንገራችሁ። ከኦርቶዶክስ ቤተክርስቲያን ልክ ሲወጡ ዋናው የበራላችሁ ኦርቶዶክስ መሳሪያ አሁን በራ ይባላል። የስድብ አፍ ወደ መሆን እየተለወጠ ስድብ። ይሄ የምስክርነት ሰዓት ነው። ቄሱ መምህር ገሌ ትናንትና አሐዱ አብ ብለዋልና ዛሬ በኢየሱስ ስም ልቀድስ ማለት አይችልም። ለምን አይችልም? የስም ሶስትነት አለው ሥላሴ። አብ እንጂ ወልድ ተብሎ ይጠራል። ስሙ ግብሩን ይገልጣል። ወልድም ወልድ እንጂ አብ ተብሎ ሊጠራ አይችልም። መንፈስ ቅዱስም መንፈስ ቅዱስ ነው። አብም ወልድም አይባልም። ግብራቸውን ያሳያል። አብ ማለት አባት ማለት ነው። ስለዚህ የወለደው የባህሪ አባቱ ለወልድ አብ ነው። ወልድ በዚህ ስም አይጠራም። ወልድም ልጅ ነው፣ የባህሪ ልጅ ነው። ስለዚህ ወልድ ማለት ራሱ አሉ ልጅ ማለት ነው። ስለዚህ በዚህ የስም ሶስትነት ታላቅ ምስክርነት ትሰጣለች ቤተክርስቲያን። እንዴት ከዚህ ምስክርነት እንቀራለን ወዳጆች? እንዴት እንቀራለን? አየህ፣ ተኝተን እንዴት እንቀራለን? አንቀላፍተን እንዴት እንቀራለን? ለዚህ ነው ዲያቆኑ ምን አለ? ንነጽር ስነ ስብሐቲሁ ለአምላክነ፣ የአምላካችንን የምስጋናውን ውበት እንመልከት። እናስተውል። ቅዳሴ ቁርባን አይሉታል ሶሪያዎቹ። የሶሪያ ሱርስት ቋንቋ ነው ቁርባን። አሁን እኛ ቁርባን እንለዋለን። ቃሉ የሱርስት ነው። በጣም የሚገርማችሁ በቋንቋ የምንጋጨው እኛ ነን እንጂ ስላልገባን የተጠራንበት ጉዳይ ስላልገባን ጥብብ እያለን ዝም ብለን እኛ ነን ግራ የምንጋባው እንጂ ቤተክርስቲያኒቱ የግሪኩንም የሱርስትንም ቋንቋ ይዛለች። የያዘችው አሐቲነቷን አንድነቷን ለመግለጥ ነው። ነውር አይደለም። እንዴ ቁርባን ጵርስፎራ አለ። ጵርስፎራ የአርመን ቃል ነው። አርመን ነው፣ ምስጋና ማለት ነው። የእኛ አይደለም። አላፊዮን እንዲህ የሚባሉ ቃላቶች አሉ። የእኛ ቋንቋዎች አይደሉም። በሰሜንም በምዕራብም በምስራቅም በደቡብም በኢትዮጵያ ውስጥ ቤተክርስቲያን ኩላዊት ናት። የሁሉም ናት። የሁሉም ናት።
የብሉይ ኪዳኑ ቤተ መቅደስ ዘረኛ ነው፣ ጠባብ ነው። ዕብራውያንን ብቻ የሚያስተናግድ ነው መጽሐፋችን። መጽሐፉ ምን ይላል? እይባ ሞዓባዊ አሞናዊ፣ አሞናውያንና ሞዓባውያን አይግቡ ይላል ወደ እግዚአብሔር ጉባኤ። የአዲስ ኪዳኑ ቤተ መቅደስ ግን እንዲህ አይደለችም። መግቢያችን ላይ እይበል ፈላሲ ዘገባ በእግዚአብሔር፣ ወደ እግዚአብሔር የሚገባው እንግድነት እንዳይሰማው እንግዲህ አይበለው ኢኮና ነግደው ፈላሲ ነው የሚለው ቅዱስ ጳውሎስ። እኛ እንግዶችና መጻተኞች አይደለንም፣ የክርስቶስ አካሉ ነን። ከቅዱሳን መላእክት ጋር ህብረት የምናደርግ አካሉ። ይሄንን ቅዳሴ ነው እዚህ ውስጥ ነው የምንገባው። አያችሁ፣ ወደ ሰማይ ነው፣ የሰማያዊ አምልኮ ነጸብራቅ ነው ቅዳሴ። እዚህ ውስጥ ነው የምንገባው። ከዚያ በኋላ በቅዳሴው ምን አለ? የዝግጅት ጊዜ አለ። ሁለተኛው ከዝግጅት ክፍል በኋላ ደግሞ ሁለተኛው የትምህርት ጊዜ፣ መልእክት ጊዜ ይባላል። ይሄ ደግሞ መጻሕፍተ ሐዋርያቱ፣ መጻሕፍተ መልእክታቱ ሐዋርያት ስራው ይነበባል። ስለ መባን ስለማቅረብ፣ እርስ በርስ ስለመስማማት፣ አንድነትን ስለመፍጠር፣ ሰላምን ስለመፍጠር፣ ፍቅርን ገንዘብ ስለማድረግ፣ የቤተ ክርስቲያን ልጆች በክርስቶስ መልክ እንዲተያዩ ይህንን ታላቅ አዋጅ ቤተ ክርስቲያን ታውጃለች። በዚህ ሰዓት ይህን ታውጃለች። ቅዳሴ ልዩ ምስጋና፣ አእምሯችን በጎነት፣ አንድ ክርስቲያን ትህትናን ከልዕልና ገንዘብ የሚያደርግበት ትዕቢት እንዳይሰማን ተመልከቱ። አትሕቱ ርእሰክሙ፣ ራሳችሁ ዝቅ አድርጉ። ደግሞ ትህትና ወደ ቀቢጸ ተስፋና በራስ ወደ አለመተማመን ተስፋ ወደ ሌለው ሕይወት እንዳይወስድ አልዕሉ አልባቢክሙ፣ ልቡናችሁን ከፍ አድርጉ። አያችሁ፣ በክርስቶስ እርገት ከፍ ያለን በአምላክ ሰው መሆን ደግሞ ትሑታን ይሆንን። ይህን ታላቅ ሕይወት የምንማርበት ትልቁ አገልግሎት ቅዳሴ ነው። በሰንበተ ክርስቲያን አስቀድሱ። እሺ ነው። አንዳንዴ ከባድ ነው። አሁን እኮ ያው በሽታውን በዝቷል፣ ስትሮኩ ምናምኑ በዝቷል። ሰው እኮ በተኛበት እየቀረ ነው። እንደ ነቃ ብድግ በል እንጂ ቆይ ትንሽ ላርፍድ አትበል። በፍጹም አስቀድሳችሁ ወደ ቤት ሲገቡ ማምላክን ቡና እንኳን ስትጠጡ መንፈሱን ታዩታላችሁ። ሙሉ ቅዳሴ ተሳትፋችሁ ስትወጡ ሙሉ ቅዳሴ የተለየ ጊዜ ነው። ካህናቱ ምዕመናኑ አብረው የሚቀደሱበት የተለየ ጊዜ ነው። ከክርስቶስ ጋር አንድ የሚሆኑበት ይሄንን ታላቅ አገልግሎት ነው። ልነጽር ስለ ስብሐቱ ለአምላክነ፣ የአምላካችንን የምስጋናውን ውበት እንመልከት። በቅዳሴ ጊዜ አይታችኋል፣ ተአምራት አይነበቡም። ቅድም ብያችኋል፣ ተአምረ ማርያም እንኳን ከቅዳሴ ውጭ ነው የሚነበቡ፣ መጀመሪያ አይነበቡም። በቅዳሴ ጊዜ ግን ምን ይነበባል? እዚህ ወንጌል በሉ ምን ይነበባል? አያችሁ፣ ብናስቀድስ እኮ የሚከሱን ሰዎች እንደሚሉን አልነበርንም። አናውቃትም ቤተክርስቲያን ችግሩ። አያችሁ፣ እነሱ ከወንጌል ይልቅ ደግሞ ተአምረ ማርያም እያሉ ሲሉን አሜን እንላለን። ምክንያቱም የምንመጣው ተአምረ ማርያም ጋር ነው። እኛ የሌሊቱን አገልግሎት አናውቀውም። ስለማናውቀው ያየነውም ሲጮውብን እነሱም ያውቁናል የትኛው ሰዓት እንደምንመጣ። ስለዚህ በድካማችን ነው የሚገቡትና የሚያጠቁ ወዳጆች። በቤተክርስቲያን ትምህርት ተአምር፣ በነገራችን ላይ ተአምር እንደ ፍርፋሪ ነው። ዋና አይደለም። ተአምር ዋና አይደለም። እንደውም ተአምር ብዙ ጊዜ የሚደረገው በቤተክርስቲያን ታሪክም ትምህርት ብትመለከቱ ተአምር ለማያምኑ ሰዎች ነው። ለማያምኑ ሰዎች የሚደረግበት ዋና ምክንያት በዚህ ተአምራት በርነት ወደ ዋናው መዳን እንዲመጡ እንጂ ክርስቶስ በዚህ ምድር ተገልጦ ጨጓራ ፈወሰ የሚል አልነበረም። የለም። ክርስቶስ በዚህ ምድር ላይ ስጋ ደዌ ፈውሶ ለመሄድ የተገለጠ ቢሆን ሆስፒታሎች በሙሉ ዝግ ይሆኑ ነበር። ሉቃስ ሐኪም አይሆንም ነበር። ክርስቶስ ለዚህ ዓለም የመጣው ክርስቶስ ከሲኦል ነፃ ሊያወጣን የነፍሳችንን ቁስል ሊያክም ነው። ለዚህ ናችሁ ከነናዊት ሴት ታስታውሳላችሁ። የማቴዎስ ወንጌል ምዕራፍ 7 ላይ ጌታችንን መጣ አንድ ጥያቄ ጠየቀችው። እባክህ መምህር ልጄ ታሟል ፈውስልኝ አለች። ክርስቶስ አንድ ጥያቄ መልስ መለሰላት። ለልጆች የሚገባ ለቡችሎች አይሰጥም ማለት አይሰጥም። እኔ የተላኩት ለእስራኤል ነው አለ። ብልጥና ጥበበኛ ስለነበረች አሁን ደግ ጌቶች እኮ መምህር አለ ከልጆቻቸው የተረፈውን ለቡችሎቻቸው ይሰጣል ማለት ነው። ያኔ እምነትሽ ታላቅ ነው አለና አዳነላት። ቁልቢ ገብርኤል ብትሄዱ ዝም ብሎ ሙስሊሙ ድኖ ይመጣል። እውነት ስለታስገቡት ተአምር ለሌላው የሚደረግ ለእኛ ዋናው ተአምራችን የአምላክ ሰው መሆን ምስጢር ነው። ዓለም ያልደረሰበት የግሪኮችን ጥበብ ከንቱ ያደረገ፣ የዚህን ዓለም ጥበብ ከንቱ ያደረገ
በተራ አሳ አጥማጆች አማካኝነት ይህንን ታላቅ ሕይወት የገለጠ አምላካችን በተራ እነ ፕሉቶን እና አርስቶትልን እነ ሶቅራጥስን አልፈለገም ክርስቶስ። ጊነስ ቡክ ላይ የተጻፉትን ፈላስፎች አልፈለገም። ምስኪኖችን አሳ የሚያጠምዱትን ጠራቸው። ይህን ታላቅ ሕይወት ሰጣቸው። እዚህ ሕይወት ውስጥ መሳተፍ ነው ማስቀደስ ማለት። እዚህ ሕይወት ውስጥ እዚህ ወንጌል ከመነበቡ አስቀድሞ ዲያቆኑ ምን ይላል? ጸልዩ በእንተ ወንጌል ቅዱስ ይላል። ጧፍ አብረቱ ምን አብረቱ ምን ለምነው ጧፍ ያበራል? ቄሱ በደንብ እንዲታያቸው። አይ ግን ጧፍ እኮ ስለምትወዱ አይጠፋችሁም ነው። ጧፍ ይወዳል ጥሩ ነው። ጧፍ ማብራት ጥሩ ነው። መከሴት ጥሩ ነው። ግን ያው መስዋዕት ነው። ጧፍ የመብራት መስዋዕት ነው። ያውላችሁ በቅዳሴ ጊዜ ጧፉን የሚለቁ ሰው ዲያቆኑ ይሄ በአዳም አማካኝነት የጨለመበት የሰው ልጅ በክርስቶስ ወንጌል እንደ በራለት ነው የምታሳየው ቤተክርስቲያን። ከዚህ በላይ ወንጌል መስበክ አለ? ስለዚህ ቅዱስ ወንጌል ምን በሉ ጸልዩ። ለምን? የመለኮት ሀሳብ ነው። አይምሯችን እንዲዋሃደው ሀሳቡ ከሀሳባችን ጋር እንዲስማማ፣ መንገዱ ከመንገዳችን ጋር እንዲስማማ። ስለዚህ ቅዱስ ወንጌል ጸልዩ ይላል ዲያቆኑ። ጸልዩ። ቅዳሴ 3 አዋጆች አሉ። አንደኛው ነሱ ወመኑስ በቀረበት ጊዜ መንግስተ ሰማያት መንግስተ ሰማያት ቀርባለችና ንስሐ ግቡ። ሁለተኛው ብሉ ነው። ብሉ ምኑ? ቅዱስ ሥጋው ክቡር ደሙ። ሶስተኛው ትሩ ምን እያለ ነው ዲያቆኑ? ንስሐ ከገባችሁ ቅዱስ ሥጋው ክቡር ደሙ ከተቀበላችሁ ወደ እግዚአብሔር መንግስት በሰላም ያግባችሁ።